አንድ አውሮፕላን ቢጠፋ አደጋ ነው። 5 የአሜሪካ የጦር አውሮፕላኖች በአንድ ጊዜ ቢጠፉ ግን ሚስጥር ነው። ታዲያ እነሱን ለመፈለግ የወጣው ስድስተኛው አውሮፕላኑም ጭምር ደብዛው ቢጠፋስ? በርካታ አውሮፕላኖችንና መርከበኞችን የበላውን የቤርሙዳ ትሪያንግል ትልቁ ሚስጥር እንዲሁም ደግሞ የሀያሏን አሜሪካ በአንድ ቀን ውስጥ ደብዛቸው ጠፍቶ እስካሁን ድረስ ያልተገኙትን 5 የጦር አውሮፕላኖችን ሚስጥር በዝርዝር እንመለከታለን። በነጮች ታህሳስ 5 ቀን 1945 ሁለተኛው የዓለም ጦርነት አብቅቶ ዓለም ሰላም አግኝታለች። በፍሎሪዳ የሚገኘው የባህር ኃይል አየር ማረፊያ ላይ 5 ቲቢኤም አቬንገር የተባሉ የጦር አውሮፕላኖች ለመደበኛ ልምምድ ተዘጋጅተዋል። ዓላማቸው ወደ ውቅያኖስ ዘልቀው በመሄድ ቦምብ የመጣል ልምምድ አድርገው መመለስ ነው። አየሩ በጣም ጥሩ ነበር። የቡድኑ መሪ ሌተናል ቻርልስ ቴይለር ከ2500 ሰዓታት በላይ የበረራ ልምድ ያለው ፓይለት ነው። ከቀኑ 8 ሰዓት ከ10 ላይ አምስቱም አውሮፕላኖች በተከታታይ ከማኮብኮቢያው ተነሱ። ግን ማንም ሰው ይህ በረራ የሰራዊቱ የመጨረሻ ጉዞ ይሆናል ብሎ አልገመተም ነበር። በረራው ከተጀመረ ከ2 ሰዓታት በኋላ የቁጥጥር ማማው አንድ አስደንጋጭ የሬዲዮ መልእክት ደረሰው። ሌተናል ቴይለር እንዲህ አሉ፣ የት እንዳለን አናውቅም፣ ግራ ተጋብተናል፣ መሬት ማየት አንችልም። ተቆጣጣሪው አቅጣጫ እንዲነግረው ሲጠይቀው ቴይለር በሚንቀጠቀጥ ድምፅ መለሰ፣ ኮምፓሶቼ ሁለቱም አይሰሩም፣ ሁለቱም ተበላሽተዋል፣ የት እንዳለን አናውቅም፣ ውቅያኖሱም ቢሆን የተለመደው አይመስልም በማለት ይናገራል። ይህ መልእክት ታሪክን የቀየረ ነበር። ልምድ ያለው ፓይለት እንዴት በአንድ ጊዜ ሁለት ኮምፓሶቹ ይበላሹበታል? ውቅያኖሱ ምን ሆኖ ነው የተለመደው አይመስልም ያለው? ይህ የሁሉም ሰው ጥያቄ ነበር። ጊዜው እየገፋ ሄደ። ፀሐይ ጠለቀች። በውቅያኖሱ ላይ አምስቱም አውሮፕላኖች በሰማይ ላይ እየተንገላወዱ ነው። አብራሪዎቹ አንዳቸው ሌላውን መውቀስ ጀመሩ። አንዳንዶቹ ወደ ምዕራብ እንብረር ሲሉ፣ መሪያቸው ግን ወደ ምስራቅ እንሄድ እያለ ይከራከራሉ። ነዳጅ ጨርሶ ሞተሩ ሲቆም ሁላችንም በጋራ አብረን ባህር ላይ እናርፋለን የሚል ነበር። ይህንን ያደረገው አውሮፕላኖቹ ተበታትነው እንዳይጠፉና የነፍስ አድን ሰራተኞች ሲመጡ በአንድ ቦታ እንዲያገኟቸው በማሰብ ነበር። እነዚህ አውሮፕላኖች ቲቢኤም አቬንገር ይባላሉ። በባህር ላይ እንዲያርፉ ተደርገው የተሰሩ ቢሆንም በዚያም ምሽት ግን ውቅያኖሱ ላይ በጣም ከፍተኛ ማዕበልና ጨለማ ነበር። እንደዚህ ባለው ሁኔታ ባህር ላይ ለማረፍ ደግሞ አውሮፕላኑ እንደ ድንጋይ ተከስክሶ ወዲያውኑ ሊሰምጥ ይችላል ማለት ነው። ከዚያ ንግግር በኋላ ግን ምንም አይነት ድምፅ አልተሰማም። የቁጥጥር ማማው ፓይለቶቹን ለማግኘት ቢሞክርም ከአውሮፕላኖቹ በኩል የሚመጣ ምንም አይነት ምላሽ አልነበረውም። እነዚህ 5 አውሮፕላኖች እንደጠፉ ሊቀሩ ችለዋል። ይህም የሚያሳየው 5ቱም አውሮፕላኖች በዚያው ቅጽበት ባህር ውስጥ ሰምጠው መቅረታቸውን ወይም ደግሞ ሬዲዮአቸው መጥፋቱን ነው። በዛ በጨለማ ውቅያኖስ ላይ ነዳጅ እያለቀባቸውና ሞተራቸው እየቆመ ሲሄድ 5ቱም አውሮፕላኖች ያላቸው አንድ አማራጭ በባህሩ ላይ ማረፍ ስለሆነ ወደ ማዕበሉ ውስጥ ለመግባት ወሰኑ። በረራ 19 ለዘላለም በዝምታ ተዋጠ። ነገር ግን ታሪኩ እዚህ ላይ አላበቃም። በአሜሪካ ወታደራዊ ታሪክ ውስጥ ታይቶ የማይታወቅ ታላቅ ድንጋጤ ተፈጠረ። እነዚህን ለልምምድ ወጥተው የጠፉትን 5ቱን ቲቢኤም አቬንገር የጦር አውሮፕላኖች ለመፈለግ ቢፒኤም ማሪነር የተባለ ግዙፍ የነፍስ አድን አውሮፕላን 13 ሰራተኞችን ይዞ ከምሽቱ 1 ሰዓት ተኩል ላይ ወዲያውኑ ተነሳ። ይህ አውሮፕላን በማንኛውም አስከፊ ማዕበል ላይ በባህር ላይ ጭምር ማረፍ የሚችልና የሚበር ታንክ የሚባል እጅግ ጠንካራ አውሮፕላን ነበር። በድጋሜ መላውን ወታደራዊ ክፍል ያሸበረ ክስተት ከዚህ ላይ ተከሰተ። ይህ ግዙፍ የነፍስ አድን አውሮፕላን በረራ በጀመረ በ20 ደቂቃ ውስጥ ያለምንም ፍንጭ ከራዳር ላይ ድራሹ ጠፋ። በአንድ ቀን ውስጥ 6 የጦር አውሮፕላኖች እና 27 ምርጥ ወታደሮች ወደ ሰማይ እንደተናኑ ሁሉ ጠፉ። የወቅቱ የአሜሪካ ፕሬዝዳንት ሃሪ ትሩማን እና የዋሽንግተን ከፍተኛ ባለስልጣናት በሁኔታው ክፉኛ ደነገጡ። ይህ ወታደራዊ ጥቃት ነው ወይንስ ሚስጥራዊ የመሳሪያ ስርቆት? የአሜሪካ መንግስት ወዲያውኑ በታሪክ ውስጥ እጅግ ግዙፍ የተባለውን ፍለጋ አወጀ። 100 የሚቆጠሩ የጦር መርከቦች፣ ሰርጓጅ መርከቦችና ከ300 በላይ አውሮፕላን የቤርሙዳ ትሪያንግልን ማሰስ ጀመረ። ፍሎሪዳ አካባቢ የሚኖሩ ሲቪሎችም ጭምር በፈቃደኝነት የባህር ዳርቻውን እንዲፈልጉ ተደረገ። ነገር ግን ለቀናት የተደረገው ፍለጋ ውጤቱ አስደንጋጭ ሆነ። አንዲትም የብረት ስባሪ ወይ የአንድም ሰው አስክሬን ማግኘት አልተቻለም። መላው ወታደራዊ ኮሚቴ ግራ በመጋባት የምርመራ መዝገቡን ሲዘጋ እንዲህ ሲል ጻፈ። ፍላይት 19 ልክ ወደ ማርስ እንደበረረ ያክል ጠፍቷል። አሁን ወደ ዋናው ጥያቄ እንምጣ። 5 የጦር አውሮፕላኖችና አንድ ግዙፍ የነፍስ አድን አውሮፕላን በአንድ ቀን እንዴት ሊጠፋ ቻሉ? ሳይንቲስቶች፣ የታሪክ ተመራማሪዎችና የሴራ ቲዎሪ አራማጆች ለዚህ ጥያቄ የተለያየ ምላሽ አላቸው። ሳይንቲስቶች እንደሚሉት ቤርሙዳ ትሪያንግል በምድር ላይ ካሉ ጥቂት እውነተኛ ሰሜን እና መግነጢሳዊ ሰሜን በአንድ መስመር የሚገጥሙበት ስፍራ ነው። ይህም ማለት ኮምፓስ በትክክል የማይሰራበት ቦታ ነው። ሌተናል ቴይለር በሬዲዮ ኮምፓሶች አይሰሩም፣ የት እንዳለን አናቅም ማለቱ ለዚህ ትልቅ ማስረጃ ነው። ቴይለር ወደ ምዕራብ ወደ ፍሎሪዳ እየሄድን ነው ብሎ ሲያስብ፣ በእውነቱ ግን ወደ ጥልቅ ውቅያኖስ እየገባ ነበር።
በኮምፓሱ መዛባት ምክንያት። ይህ ግራ መጋባት ነዳጃቸው ሙሉ በሙሉ እስኪያልቅ ድረስ በባዶ ሜዳ ላይ እንዲበሩም እንዳደረጋቸው ሳይንቲስቶቹ ይገልጻሉ። ሌላው ሳይንሳዊ ግምት ደግሞ ሮግ ዌቭስ የሚባሉ ድንገተኛና ግዙፍ ማዕበሎች ናቸው። እነዚህ ማዕበሎች በውቅያኖስ ጅረት መጋጨት ምክንያት የሚፈጠሩና እስከ 30 ሜትር ወይም ደግሞ 10 ፎቅ ህንፃ ያክል ቁመት ሊኖራቸው የሚችል አስፈሪ የተፈጥሮ ክስተቶች ናቸው። አውሮፕላኖች በጨለማ ውስጥ ነዳጅ ጨርሰው ባህር ላይ ለማረፍ ሲሞክሩ በእንዲህ ያለ ግዙፍ ማዕበል ተመተው በሰከንዶች ውስጥ ተሰባብረው ወደ ባህር ስር ሰምጠው ሊሆን ይችላል። ለዚህ ነው ምንም አይነት ፍርስራሽ በባህር ላይ ሊንሳፈፍ ያልቻለው። ያ ግዙፍ ፒፒኤም ማሪነር አውሮፕላን ደግሞ የሚበር ታንከር ይባል ነበር፣ ምክንያቱም በውስጡ ከፍተኛ መጠን ያለው የነዳጅ ጋዝ ይይዛል። የወታደራዊ ታሪክ መርማሪዎች እንደሚሉት ይህ አውሮፕላን በበረራ ያለ ከአየር መናፈሻው በወጣ የነዳጅ ጋዝ ትነት ምክንያት ሳይፈነዳ አልቀረም። ለዚህም ትልቅ ማረጋገጫ አለ። አውሮፕላኑ በጠፋበት በዛው በሰከንድ አካባቢ በባህር ላይ የነበረች አንድ የነዳጅ ጫኝ መርከብ በሰማይ ላይ ትልቅ የፍንዳታ እሳት ማየቷንና ለ10 ደቂቃ የሚነድ የነዳጅ ዘይት ባህር ላይ መመልከቷን ሪፖርት አድርገዋል። እስካሁን ያየነው ሳይንቲስቶች ምን ይላሉ የሚለውን ነው። የሴራ ቲዮሪ አራማጆች ሳይንስ ሊያብራራው የማይችለው ነገር ተከስቷል ይላሉ። ፍላይት 19 የጠፋው በታሪክ አጋጣሚ ሳይሆን በቤርሙዳ ትራያንግል ውስጥ ባለ የጊዜ በር ወይም ደግሞ ወርም ሆል ውስጥ ገብቶ ነው ይላሉ። ታዋቂው የፊልም ዳይሬክተር ስቲፈን ስፒልበርግ ክሎስ ኢንካውንተር ኦፍ ዘ ሰርድ ካይንድ በተባለው ዝነኛ ፊልሙ ላይ ይህንን ታሪክ ተጠቅሞታል። በፊልሙ ላይ አውሮፕላኖቹ በኤሊየኖች ታፍነው ተወስደው ከብዙ ዓመታት በኋላ በበረሃ ውስጥ እንደ አዲስ እንደሆኑ ሲገኙ ያሳያል። ብዙ ሰዎች ዛሬም ድረስ ፓይለቶቹ አልሞቱም፣ ወደ ማናውቁ ባዕድ ዓለም ተወስደዋል ብለው ያምናሉ። ይህንን ያሉበት ምክንያቱም አውሮፕላኖቹ ቢከሰከሱ እንኳን እንደ ማንኛውም አደጋ ቅሪታቸው ይገኝ ነበር። ነገር ግን ይሄኛው ምንም አይነት ምልክት ባለመተው ሚስጥር ሆኗል። ነገር ግን ታሪኩ እዚህ ላይ አላበቃም። ከዓመታት በኋላ ማይክ ባርኔት የተባለ ታዋቂ የባህር ስር መርማሪ ከቡድኑ ጋር በመሆን በፍሎሪዳ ሰሜናዊ ጠረፍ በጥልቁ የባህር ወለል ላይ ዘመናዊ ሶናር ቴክኖሎጂ በመጠቀም ምርመራ ጀመረ። መጀመሪያ ያዩት ነገር በጭቃ የተሸፈነ የተበታተነ የብረት ክምችት ነበር። ብዙዎች ይህ ከድሮ መርከብ የተጣለ ቆሻሻ ነው ብለው ተጠራጥረው ነበር። ነገር ግን መርማሪዎቹ ሮቦት ካሜራ ወደ ጥልቁ ሲልኩ የሚከተሉትን ዋና ዋና ማስረጃዎች አገኙ። አንደኛ፣ የአውሮፕላን ጎማ በዝገት የተበላሸ ጥቁር የጎማ አካል ተገኘ። ሁለተኛ፣ ፕሮፔለር እና ሞተር። የሁለተኛው የዓለም ጦርነት ስሪት የሆነው ትልቅ የራዲያል ሞተር ሊገኝ ይችላል። ሶስተኛ፣ ጥይት የማይበሳው መስታወት። ይህ መስታወት በወቅቱ በሲቪል አውሮፕላኖች ላይ የማይገጠም በጦር አውሮፕላኖች ላይ ብቻ የሚገኝ ልዩ ማስረጃ ነበር። እውነታው ሲረጋገጥ አውሮፕላኑ የፍላይት 19 መሆኑን ለማረጋገጥ መርማሪዎቹ አንድ የመጨረሻ ማረጋገጫ ፈለጉ። ይህም ላንዲንግ ጊር ወይም ደግሞ የአውሮፕላኑ ጎማ ማውረጃ ብረት ነው። ይህ ብረት ጥርስ ያላቸው ልዩ ጊሮች ያሉት ሲሆን ዲዛይኑ ለቲፒኤም አቬንገር የጦር አውሮፕላን ብቻ የተሰራ ልዩ የፋብሪካ አሻራ ነበረው። መርማሪዎቹ ይህንን ብረት ከባህር ስር አውጥተው ከፋብሪካ መዝገብ ላይ ሲያስሱ 100% እርግጠኛ ሆኑ። ይህ ያገኙት ስብርባሪ በፍላይት 19 ከጠፉት 6 አውሮፕላኖች አንዱ መሆኑን አረጋገጡ። የቤርሙዳ ትሪያንግል ሌሎች ሰለባዎች። የፍላይት 19 መጥፋት ብቸኛው ክስተት አይደለም። ባለፉት ዓመታት በዚህ አስፈሪ ቀጠና ውስጥ በርካታ መርከቦችና አውሮፕላኖች ደብዛቸው ጠፍቷል። ከነዚህ መካከል ዩኤስኤስ ሳይክሎፒስ የተባለችው የአሜሪካ ባህር ኃይል ግዙፍ የጭነት መርከብ ትጠቀሳለች። ይህች መርከብ ከ300 በላይ ሰዎችን አሳፍራ በ1918 ወደ ቤርሙዳ ትሪያንግል ገባች። ከዚያ በኋላ ግን ዳግመኛ አልታየችም። ምንም አይነት የድንገተኛ አደጋ ጥሪ አልተደረገም። ምንም አይነት ፍርስራሽ አልተገኘም። አንድ ፓይለት እንዲህ ሲል ተናግሮ ነበር። ውቅያኖሱ ትክክል አይመስልም፣ የተለየና የሚያስፈራ ነው አለ። ከዚያ በኋላ ግን እሱም ፓይለት ደብዘው ሊጠፋ ችሏል። ነገር ግን የዘመናዊ ሳይንስ መርማሪዎች የሚጠቁሙት ነገር አስደንጋጭ ነው። የቤርሙዳ ትሪያንግል ከሌሎች የዓለማችን ክፍሎች በተለየ ሁኔታ አደገኛ ሆኖ ሳይሆን እንደ እውነቱ ከሆነ ይህ ስፍራ በዓለም ላይ ከፍተኛ የንግድ መርከቦችና የአውሮፕላን ትራፊክ ፍሰት ካለባቸው ቀጠናዎች አንዱ ነው። በየቀኑ በሺዎች የሚቆጠሩ መርከበኞችና አውሮፕላኖች በሰላም ያልፉበታል። የሚቴን ጋዝ ፍንዳታ በውሃ ስር ሲከሰት የውሃውን ስበት ወይም ደግሞ ዴንሲቲውን በመቀነስ መርከቦቹን በቅጽበት ሊያሰምጥ እንደሚችል ቢረጋገጥም ሚስጥር ተብለው የሚወሩት ብዙዎች ታሪኮች ግን በሰዎች ስህተት፣ በአሰሳ ግድፈቶችና አስቀድሞ መገመት በማይቻል አስከፊ የአየር ሁኔታ ሊገለጹ የሚችሉ ናቸው። ቢሆንም ግን 27ቱ የፍላይት 19 አስክሬን የት እንዳለ ዛሬም ድረስ አለመገኘቱ የቤርሙዳ ትሪያንግል ሚስጥር በሰዎች አእምሮ ውስጥ ሕያው አድርጎታል ወይም ደግሞ ዘላለማዊ አድርጎታል። እናንተስ የትኛው ቲዮሪ እውነት ይመስላችኋል? የሳይንሱ ወይስ የኤሊየኑ? ሐሳባችሁን በኮሜንት ጻፉልኝ። እንደዚህ አይነት አሪፍ ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።